በመጨረሻም የኒኩሌር ቀለበት ተሳበ። ሆርሙዝ ስትነዳ አደረች። ሊዮኒውስ የሆርሙዝ ወሽመጥ ሰማይ በጭስና በባሩድ በታፈነበት በዚህ አስፈሪ ቅጽበት ዋይት ሃውስ በኢራን ዙሪያ የኒኩሌር ቀለበት መሳቡን ይፋ ማድረጉ ቀጠናውን ወደ ለየለት የጥፋት አፋፍ ገፍቶታል። ፕሬዚዳንት ትራምፕ አንድ ስልጣኔ ከምድረገጽ ለማጥፋት ተቻኩያለሁ ሲሉ የሰጡት ማስጠንቀቂያ ቀደም ሲል እንደ ተራዛቻ ቢታይም አሁን ግን የኒኩሌር አረር የያዙ የጦር መርከቦችና አውሮፕላኖች በኢራን ግዛቶች ዙሪያ የሞት ቀለበት ሰርተው መጠባበቅ መጀመራቸው ሁኔታውን ወደማይመለስበት ምዕራፍ አሸጋግሮታል። ይህ በቀጠናው ላይ የተዘረጋው የኒኩሌር ቀለበት ኢራን በአስቸኳይ ለሰላም ስምምነቱ እጅ ካልሰጠች በታሪክ ተሰምቶ የማይታወቅና መላው የፋርስ ስልጣኔን ወደ አመድነት የሚቀይር ታላቅ እሳት ለመልቀቅ ጣት በቃታ ላይ መሆኑን የሚያበስር ነው። ይህ የአሜሪካ የኒኩሌር ቀለበት መሳብ የሆርሙዝ የባህር ወለል ብቻ ሳይሆን መላውን መካከለኛው ምስራቅ በጭንቀት እንዲታመስ አድርጎታል። ፕሬዝዳንቱ የሚነደውን ትልቅ እሳት በአይናችሁ ታያላችሁ በማለት የገለጹት ይህ የጥፋት ማዕት ከዲፕሎማሲ ንግግሮች አልፎ ወደ ተግባር እርምጃ መቃረቡን የሚያሳይ ነው። ኢራን በአቡዳቢና በሌሎች የአሜሪካ ወዳጅ ሀገራት የምትሰነዝራቸው ጥቃት ለዚህ የኒኩሌር ቀለበት መጥበብ እንደ ምክንያት እየቀረበ ሲሆን ትራምፕ የኒኩሌር አመድ ኒኩሌር ደስት በሚል የሰየሙትን የቴህራን የኒኩሌር ፕሮግራም ካልተገታ ዓለም በቅርቡ ከኢራን ምድር የሚወጣውን ግዙፍ የብርሃን ወገግታ ለማየት እንደምትገደድ በቁጣ ተናግሯል። አሁን ጉዳዩ የስምምነት ብቻ ሳይሆን አንድን ታሪካዊ ሀገር ከካርታ ላይ ሊያጠፋ የሚችል የኒኩሌር እሳት በማንኛውም ሰዓት ሊፈነዳ እንደሚችል የሚያሳይ ቀጭን ማስጠንቀቂያ ሆኗል። በሆርሙዝ የባህር ወሽመጥ ላይ ሌሊቱን የጋለ እሳትና ጭስ ነግሶ አድሯል። የባህር ሞገዶቹም በአሜሪካና በኢራን የባህሩ ጋጋታ ሲናወጡ አድረዋል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ የቀረበውን የሰላም ስምምነት በአስቸኳይ ካልተፈረመ ዓለም በኢራን ሰማይ ላይ የሚነዳውን ግዙፍ እሳት ባይኗ እንደምታይ በማስጠንቀቅ ጦርነቱ ገና አልተጀመረም፣ ሲጀመር የምታዩት በኢራን የሚነዳውን ትልቅ እሳት ነው ሲሉ የዛቻ ቃል ወርውረዋል። አሜሪካ በመልሶ ማጥቃት እርምጃ የኢራን የባህር ኃይል ተዋጊዎችና ወደቦችን አመድ ማድረጓን የገለጹት ትራምፕ ወደ ሶስቱ የአሜሪካ ጦር መርከቦች የተተኮሱ ሚሳኤሎችና ድሮኖች ልክ እንደ ቢራቢሮ ወደ መቃብራቸው ረግፈው ባህሩ ላይ ሰመጡ ሲሉ በምስል ከሳሽ ቃላት ገልጸውታል። ትራምፕ ትልቅ እሳት ያሉትና ኢራን ካልተስማማች በቀጠናው ላይ እንደሚተኩሱት የዛቱት የኒኩሌር ኃይል ሲሆን እንዳሉትም አንድን ጥንታዊ ስልጣኔ ከምድረገጽ ለማጥፋት የተቻኩሉ ይመስላሉ። ፕሬዚዳንቱ አክለውም ኢራን የኒኩሌር አቧሯን ለኛ ለማስረከብ መስማማት አለባት፣ ካልሆነ ግን ከኢራን ሰማይ ላይ የሚወጣው ግዙፍ የእሳት ብርሃን ማየት የግድ ይሆናል ብለዋል። በሌላ በኩል ኢራን ሌሊቱን ጥቃት ሰለባ የሆነችው አሜሪካ ብቻ ሳትሆን የተባበሩት አረብ ኤሚሬቶችም ጭምር መሆኗን ገልጻ ለዚህም የበቀል እሳት በአቡዳቢ ሰማይ ላይ ይነዳል ስትል ዝታለች። በአሁኑ ሰዓት በአቡዳቢ ሰማይ ላይ የሚሳኤልና የድሮን ጥቃቶች እየተሰነዘሩ ሲሆን ኤሚሬትስም ባለፉት 2 ወራት ከየትኛውም አገር በላይ የኢራንን ጥቃት ኢላማ ሆና ቆይታለች። በዋሽንግተን ኮሪደሮች ውስጥ የሚሰማው የጦርነት ነጋሪት ድምጽ ከመንጊዜውም በላይ አይሎ ዓለምን በስጋት ትንፋሽ አስዋጥቷታል። ፕሬዚዳንት ዶናልድ ትራምፕ በቴህራን ላይ የሚሰነዘሩትና የኒኩሌር አማራጭን ፍንጭ የሰጠው ያገጠጠ ማስፈራሪያ በዲፕሎማሲው ጠረጴዛ ላይ እንደ ተወርዋሪ ኮከብ ወድቆ የሰላሙን ሰማይ ያውኳል። ይህ ንግግር በቃላት የታጀበ የፖለቲካ ቁማር ብቻ ሳይሆን በመካከለኛው ምስራቅ የነደደውን የጥል እሳት ወደ ሰማይ ያንቦገቦገ የገሃነም ክብሪት ይመስላል። ትራምፕ በንግግራቸው ውስጥ የጠቀሟቸው ቃላት እንደ ስለታም ቢላዋ የዓለምን ጸጥታ ስምምነቶች የሚቀዳድዱ ሲሆን ከዚህ ቀደም ታይቶ በማይታወቅ እርምጃ የሚለው ማስጠንቀቂያቸውም የሰው ልጅ ጥቁር ታሪክ የሆነውን የሂሮሺማን መርዶ በድጋሚ የሚቀሰቅስ ሆኗል። የቴህራን አውራ ጎዳናዎች በዚህ ዛቻ ሳቢያ በጭንቀትና በንዴት ሲታመሱ፣ የዓለም ሀያላን ደግሞ በድንጋጤና በጥንቃቄ መካከል ቆመው የዋይት ሃውስን ቀጣይ እርምጃ በጭልጭል እየተመለከቱ ይገኛሉ። የትራምፕ ንግግር በኢራን የኒኩሌር ማብለያ ጣቢያዎች ላይ ያነጣጠረ የጥፋት ደመናን እያረገዘ ሲሆን ለዘመናት የተገነባውን የስልጣኔ በአንድ ጀንበር ወደ አመድነት ሊቀየረው እንደሚችል የጦር አውድ ተንታኞች ያመለክታሉ። ድርጊቱ እንደ ቼዝ ጨዋታ የታሰበበት ይሁን ወይም ድንገተኛ ቁጣ መግለጫ፣ ውጤቱ ግን የሰው ልጆች ህልውና ላይ የሚደቀነውን የጥቁር ጥላ መሆኑ አይቀሬ ነው። በዲፕሎማሲው መድረክ ላይ የሚንጸባረቀው ይህ የኃይል ሚዛን መዛባት የሰው ልጅ በቴክኖሎጂ ባገኘው ጥፋት ራሱን ወደ መቃብር እየገፋ መሆኑን የሚያሳይ አሳዛኝ ትዕይንት ሆኖ ተመዝግቧል። አሁን ዓለም እየጠበቀች ያለችው የሰላምን እርግቦች ሳይሆን ከዋሽንግተን ወደ ምስራቅ የሚወነጨፉ የፀሐይ ብርሃን የሚጋርዱትን የብረት አሞራዎች ነው። የቀድሞ ምክትል ፕሬዝዳንት ካማላ ሃሪስ በበኩላቸው ይህንን የትራምፕ ጦርነት ትርጉም የለሽና አደገኛ በማለት ክፉኛ ነቅፈውታል። ሃሪስ አክለውም የዚህ ጦርነት ትልቅ አሸናፊ ሩሲያ መሆኗን የነዳጅ ማዕቀብ መላላክኑና
በዩክሬን የሚሄድ ያለበት ትጥቅ ወደዚህ መዞሩ ከፍተኛ ጉዳት እንዳለውም ገልጸዋል። ትራምፕ ከቻይናው መሪ ሺጂፒንግ ሊያደርጉት ያለውን መገናኘትም የጦርነት አቅጣጫ ይወስናል ተብሎ ይጠበቃል። ዓለም ትንፋሿን ዋጥ አድርጋ በሆርሙዝ ላይ የሚታየውን ግን ግዙፍ የእሳት ኳስ እና የኒውክሌር ስጋት እየተጠባበቀች ትገኛለች።